ሰላም ውድ ተመልካቾቻችን እንዴት ናችሁ? ይህ ራማ ፖድካስት ነው። ዛሬም እንደተለመደው አዲስ እንግዳ ይዘንላችሁ መጥተናል። እንግዳችን ራስን በማስተዋወቅ እንጀምራለን። አክብረን ስለመጣ እንግዳችን ስለሆንክ ከልብ እናመሰግናለን። እስኪ ራስን በማስተዋወቅ እንጀምር። ስሜ ሰለሞን ነው። የፀጉር ቤት ባለሙያ ነኝ። ፀጉር ቤት ባለሙያ ሶላ። እሺ ሶላ፣ በድጋሚ እናመሰግናለን እንግዳችን ስለሆንክ። ሶላ፣ እስኪ የመጀመሪያ ጥያቄ ወደዚህ ሙያ ከመግባት በፊት እንደው ሌሎች ምን ስራዎች ላይ ተሳትፈዋል? ከዚህ በፊት ወደ ፀጉር ቤት ከመግባት በፊት ያሉት ነገሮች እንደው የተወሰነ ብትገልጽልን። 12 ክፍል ጨርሼ ነው ፀጉር ስራ የጀመርኩት። ከዛ በፊት ሌላ ቢዝነስ ነው አልሰራም? የሰራሁት ነገር የለም። በፀጉር ነበር የተማርከው ትምህርት ነው? ግን 12 ጨርሼ ከዛ መሀል ላይ ክረምት ረፍት ነበረ ውጤት እስኪመጣ ምናምን ብዬ ከዛ የሆነ ቦታ ገባው ጀመርኩኝ ምናምን እንደዛ እንጂ ከዛ በፊት ምንም የሰራሁት ስራ የለም። መጀመሪያ የመጨረሻው እውቀቴ ፀጉር። እንዴት ማለት መጀመሪያ እንዴት ልመርጠው ቻልክ ፀጉር ስራንና ምን እንዴት ልትገባበት ቻልክ? ማለት በሚሰራ ሰው ነበርስ እንዴት ፀጉር ስራ ልመርጠው ቻልክ? እንትን ነው የሆነ ጊዜ 12 ክፍል ጨርሼ ከዛ ቦሌ ሂጄ የሆነ ቡና ልጠጣ ምናምን መሰለኝ። ከዛ እንደዚህ ፀጉር ቤት ሴቶች ሲወጡ ምናምን አይቼ ከዛ ምንድነው ጠይቄ ነው ከዛ ሲወጡ ሳይ ከዛ እንደዚህ ነው ምናምን ሲሉኝ ገብቼ እዛው ቤት ነው ስራ የጀመርከው? እዛ ቤት ተማርኩ 3 ዓመት ነው ምናምን ሰርቼ። እዛ ቤት ተምረህ እዛ ቤት ነው ስራ የጀመርከው? አዎ ታሪክ ነው። እዛው ተምሬ እዛው ስራ ጀመርኩኝ። ስንት ወር ነበር ክላስ በእናንተ ጊዜ ስትማሪ ነበር? በእኛ ጊዜ ስንት ወር ነበር? 3 ወር 6 ወር ምናምን እንደዚህ ነበረው። ግን የፀጉር ቤት አልተማርኩም። እዛው ፀጉር አንተ እዛው ሳሎን ላይ ነው እንትን ያልኩት። በቃ በጣም ጥሩ። የመጀመሪያ ደሞዝ ስንት ተከፈለ? የመጀመሪያ ደሞዝ 4,000 ብር። 4,000 ብር? አንተ በጣም አሪፍ ተከፋይ ነበርክ ማለት ነው? አዎ። አይ ሰውየው ደህና ከፋይ ነበር ነው እንጂ ደህና ተከፋይ ነበር። ቤት ነበር የገባው። ደህና ነበረ ሰውየው። ለማገዝም ብሎ ይመስለኛል አሩን ነው እንደዛ ብሎ ነው የሰጠኝ እንጂ ያኔ 4,000 ብር አይከፈልም ነበር። 3,500 2,500 ነበር የሚከፈለው። በጣም እንትን ነው እሱ። አይ ትልቅ ብር ነው ይከፈል የነበረ ምናምን። አሪፍ ጊዜ ነበር። በጣም ጥሩ። እንትን ላይ ፀጉር ላይ እንደ መጀመሪያ ቢዝነስ ላይ ስትቀላቀለው ይሄኛው ስገባበት በጣም ፈታኝ የነበረብህ ነገር ምን የማትረሳው ነገር የምትለው መጀመሪያ ላይ አዲሱ ነው የሆነ የራሱ ቻሌንጅ አለውና መጀመሪያ ስገባበት በጣም የማትረሳው የገጠመ ነገር በዛ? በእርግጥ የገጠመኝ ነገር የለም፣ ግን ስራው በጣም ነበር የሚከብደኝ። በጣም ስራው በጣም ይከብደኝ ነበር። በጣም ችግር ነበረ። ከዛ ደግሞ መጀመሪያ የገባሁበት ቤት ደህና ቤት ነበረ ይመስለኛል እና እታች ሆኖ ለመዝረከረክ እድል አላገኘሁም። ለምሳሌ አሁን ትንሽ ቤቶች ሰርቶ ከዛ ራሱን አሻሽሎ ትልቅ ቤት ነው ብዙ ጊዜ የሚገቡት ሰውና እኔ እንደዛ ለመዝረከረክ ጊዜ አላገኘሁም። እዛ ደህና ቤት ገባሁኝ። በጣም ነበር ነፍሴ የሚጨነቀው። ደህና ቤት አሪፍ ነው። ትልቅ ቤት መጀመሪያ በዛው እንድትቀጥል ያደርጋል። አንተ በጣም አሪፍነት ነገር አለው። ግን በጣም አስቸግሮ የነበረ ሰዎቹን መስራት የሆነ ነገር ማድረግ በጣም ከባድ ነበር። በዛ ላይ ቶሎ ደግሞ አይረኩም። እኛ እኮ ማጠን መጠቅለል ነው ስራ የጀመርነው። አንተ አሪፍ ነገር ላይ ወደ ትልቅ ገባህ። እንደዛ ሆነ ምናምን ብቻ ግን አሪፍ ጊዜ ነበረ። በጣም አሪፍ ነገር ነበር። ቆንጆ ጊዜ ነበረ። አሪፍ ነበረ። 7 ወንዶች ምናምን ነበሩ ከኔ ጋር የሚሰሩ ምናምን። ትልቅ ቤት ነበር ማለት ነው። በጣም አሜዚንግ። በጣም እሱ ነገር በጣም ጥሩ ነገር ያለው ብዬ አስባለሁ። ትልቅ ቤት መጀመር አሪፍ ነበር። የሆነ ከፍ ያለ ነገር ያደርጋል። እዛ ቤት ላይ የጀመርክበት ቤት ላይ ለስንት ጊዜ ሰራህ? ወይም ለስንት ጊዜ ቆየህ በስራ እዛ ቤት ላይ? ስንት ጊዜ ነው የሰራሁት መሰለህ? እኔ ብዙ ጊዜ መውጣ መገባ ሰው አይደለሁም። ወደ 3 ዓመት 4 ዓመት አንድ ቤት ነው የሰራሁት። የጀመርክበት ቤት ላይ መጀመሪያ ላይ? የጀመርኩበት ቤት ላይ። ኧረ እባክህ። ከዛ አደገኛ ጎበዙኝ የወጣሁት እዛ ነው። ያዛው ነው በቃ ፕሮፌሽናል ነው የወጣሁት። በደንብ ሰርቼ ጠራርጌ የምፈልገውን ነገር ሁሉ ይዤ ነው የወጣሁት። እንደው መጀመሪያ ስትቀላቀል ከስተመር ጋር የሆነ ማርኬት ስጋ ከስተመር ጋር እንትን የሚል ነገር አለውና ከስተመር ጋር እንደው መጀመሪያ ላይ የከበደ ነገር ምን ነበር? እንደ አዲስ ቢዝነስ ላይ ሲገባ እንደ አዲስ የከበደ ነገር ምን ነበር? ስጀምር ስከፍት ነው አይ እዛው ቤት ላይ ያለ እንደ አዲስ ስራው ላይ ገና ሳትግባባ ከስተመሮች ጋር የሚከብድ ነገር ምን ነበር? ያው ተቀባይነት ማግኘት ይከብዳል። ማንም እሱ ይስራኛ አይልህ። ተቀባይነት ማግኘት በጣም ከባድ ነው። ስትሰራ ሲያየ ነው ሰው የሚሰራው የሚፈልግ ስታይል ምናምን ትንሽ በጣም
እኔ እንጃ ብቻ የጀመርኩ ሰሞን በጣም ነበር የተቸገርኩት። ትንሽ ያስቸግራል። ውይ በጣም ሶል ቀጣይ ጥያቄ እንትን ያልኩት ነገር ምን ነበር መሰለህ? እንትን ሮል ሞዴል የነበረ ምን ነበር መጀመሪያ ላይ? ለነገሩ አንተ ብለኛል ካፌ ውስጥ ቁጭ ብዬ ሲሰራው አይቼ ምናምን ነበር ያልከኝና ግን እንደው ከዛ በፊት የሆነ ስራውን እንደው ሶሻል ሚዲያም ላይ ወይ በወሬ ምናምን ሮል ሞዴል የምትለው ነገር ወይ ደግሞ ሙያ ውስጥ ከገባ በኋላም በቃ እኔ በጣም ፕሮፌሽናል ሰው እንደሱ አይነት ምናምን መሆን የምትለው ባለሙያ ነበረ? የሆነ አላ ተጽዕኖ የሚያደርግብህ ሰው አለ? ጀማሪ ሰው ሁላችንም እኔ ራሴ ነበርኩ የራሴ ሮል ሞዴል ማድረግ የምፈልገው። አርግልህ አሪፍ አሪፍ። እኔ ሮል ሞዴል አቢ የሚባል ፀጉር ሰሪ ታውቃለህ? አቢ ሜካፕ እዛ ቦሌ ሩዋንዳ ነው። እሱ ነው ሮል ሞዴሌ። ፀጉር ስራውን ብቻ ሳይሆን የሚገርምህ የሚለብሰው ልብስ ሁሉ ነበር የምለብሰው። እንደዛ እኮ ነው የሆነ ሰው በቃ በደምብ ስትከተለው በቃ ሙሉ ነገሩን ታደርጋለህ። ይሄ የሚለብሰው ልብስ አክቹሊ እሱ ረጅም ሰው ግዙፍ ሰው ምናምን ነው፣ ግን በቃ ለማስመሰል ሞክራለሁ። ብቻ አሁን ያለኝ ነገር ብዙሃኑ ከሱ ጋር ተመሳሳይ በጣም እንደሱ ነው መሆን ሰርተሃል ከሱ ጋር ግን እንደው አጋጣሚዎች ምናምን ወይስ ተገናኝታችሁ ታውቃላችሁ? በአካል ሰርተሃል ምናምን ከሱ ጋር? 3 ዓመት የሰራሁት ከሱ ጋር የሰራው ሮል ሞዴል ጋር በጣም ለዛሩ እንደሱ ጋር ሰርቻለሁ። ከዛ እንደሱ ለመሆን ነው በቃ ሁሉም ነገር ማድረገው እንደሱ ለመሆን የነበረው ደግሞ የሆንኩ ነው። አይ በጣም ሮል ሞዴል ነው። በጣም ታዋቂ ቫይራል ሰው ነው የሚቀበለው። በጣም ጀግና ነው። በጣም እንግዲህ ከእንትን ካለ ቀጣይ እንግዳችን አድርገን ደግሞ እናወራዋለን ኢንሻአላህ እና ሶላንት ቤት ላይ አሁን የሆነ በጣም ከስተመር ተጠቃሚ የሆነበት ስራ አለ። በጣም የሆነ እንትን ያደርጋል። እያንዳንዱ ስታይሊስት ወይ እያንዳንዱ ባለሙያ የሆነ የራሱ እንትን ያለበት አለ። በቁርጥ ይሆናል፣ በቀለም፣ በፖኒቴል በቃ ብዙ ነገሮች አሉ። በኦምብሪ በቅንድብ እያንዳንዱ የሆነ ቫይራል የሚመጣበት ስራ አለው። እርግጥ ሁሉም ስራ ነው የምትሰራው፣ ግን አንተ ቤት ላይ በጣም ከስተመሮች ሞር የሚጠቀሙት ነገር ምንድን ነው? ፖኒቴል በጣም ይሄ ምንም ሲደመር ሲቀነስ የለው። እሱ እንደውም 7 ሰው ደርድሮ ፖኒቴል የሚያስጀምር አዝኛው እየመጣ ምናምን የሆነች ልጅ እኔ እዚህ ይሄ ቤቴ እኔ እንደሆነ አታውቅምና ከዛ ስትነግረኝ ካስክ ልግባ ብዬ ነው የመጣሁት አለች። ኦኬ ከዛ ካክስ ገብታ ከዛ እኔ ውጪ ነበርኩኝና መጣሁ። መጥቼ ስገባ አየች። ከዛ ከቤቷ ደውላ ሂውማን አስመጣ ፖኒቴል አለች። ከአንዳንድ ስታያ ሰው ከተቀየረ እና ሰው ስታየኝ ራሱ ፖኒቴል ትዝ የሚለኝ ይመስለኛል። ፖኒቴል በጣም ቫይራል እና ሰክሰስ ወይ በጣም በቃ እንዲህ ገና ሲይዞ ይመጣል። አሪፍ ነገርም አለው ታውቃለህ። የሆነ ነገር ላይ ከመስራት በጣም የሆነ ነገር ላይ ቫይራል እንድትጣም ያደርጋል። እሱ ነገር በጣም ጠቃሚ ነገር አለው። ዝንባሌ ሲኖር አሪፍ ነው። የሆነ ነገር ላይ ብቻ እንትን ማድረግ አሁን ምን አለ መሰለህ አንዳንድ ባለሙያዎች እንደ ሀሳብ ሁሉም ነገር ላይ ከሚሆን የሆነ ነገር ላይ እንደ ኦምብሪሙ ፖኒቴል ምናምን አንዱ ላይ በደንብ አድርገህ ታሳምናለህ። አንድ ነገር ላይ ብትወጣ አሪፍ ነው። ለምሳሌ እኔ አሁን መጀመሪያ ስቀጠር ቁርጥና ቀለም ነው የተቀጠርኩት። ከዛ ከነበርኩበት እንደወጣ ቁርጥና ቀለም ነው። ፖኒቴል ያን ያህል የሚታወቅም አልነበረም። በጣም አደገኛ ቆራጭ ነው የነበርኩት። ቲክቶክም በዛ በደንብ እሰራበት ነበር። ከዛ ፖኒቴል ፋሽን መጣ። ሙሉ ትኩረቴን አድርጌ ሲያስገቡኝም እየተናገርኩ ያቺ ሙሉ ትኩረቴን አድርጌ በዛች ወጣሁ፣ በፖኒቴሉ ማለት ነው። ከዛ በሱ ሰርቻለሁ። አሁን በእርግጥ ብዙ ፖኒቴል የሚያስይዙ ልጆች አሉ፣ በጣም ጎበዝ ልጆች፣ ግን ከኔ አይበልጡ። እሱ ደስ ይላል። ምንም የአሪፍ ስራ ይሰራሉ፣ ቆንጆ ነው ምናምን፣ ግን ወፍ በጣም ደስ ይላል። እንደዚህ ኮንፊደንስ ፖኒቴል በጣም ኧረ ምንም ይሄ በተጨባጭ ሶሻል ሚዲያው ላይ በደንብ ተጽዕኖ ፈጣሪ ነው። አዎ ለምሳሌ አንድ ነገር ላይ ሰው ዝም ብሎ እንትን ሊልህ አይችልም። ዝም ብለህ ተቀባይነት ታገኝ አትችልም። ቀላልም አይደለም፣ ምንም ጥያቄ የለውም። እሱ ነው። እዛ ላይ በደንብ ትኩረት አድርጌ ሰርቻለሁ፣ ደግሞ ሆኖልኛል። ፍሼና ባይዘው በዚህ አጋጣሚ ፍሸና ግን እንዴት ነው ማለት? ፍሸና ድሮ ፍሸና ነበር የሚታወቀው የነበረው። ያልተፈሸነ ፍሸና ነበር ፈሽኝ። አሁን ደግሞ ወደ ፖኒቴል ነው መሰለኝ ፍሸና ቀራ። የሆነ ጊዜ የሆነ ፍሸና ፈሽኝ አለ ቲክቶክ ፒል ላይ አለ። ከዛ ሌላ ሙሽራ መታ ፈሽነኝ አለች። ማርያምን የምሬ ነው መናገር። አልሰራውም ነው መልሽ። በሰዓቱ የመጣልኝ ነው የሰራኋት። በጣም አሪፍ ነበረ። በጣም ብዙ ሚሊዮን የታየው። ከዛ በኋላ ደግሜ ግን አልሰራሁት። ስሰራት ሌላ መጣልኝ። ሌላ የመጣውም አሪፍ ነው። ስራ እንደዛ ነው። እንትን ይመጣል። ክሬት እየሆነ የምታመጣው ነገር ስለሆነ አሁን ሰው መጥቷን ፖኒቴል አስይዝልኝ እንደዚህ ምናምን ይላል። ያሉት እነሱ አይሆንም። ከዛ ይለሰለሳል። ምን ይላል? ልጆቹ ይሰሩታል። ጨርሰው ከሄድኩ በኋላ ሲይዘው ነው የሚመጣው መልኳ። ይዛችኛው ልጅ ሲል ብሎ አንተ የራስን ታመጣዋለህ። ሁሉም የየራሱ ስታይል ይኖረዋል ማለት ነው። አሪፍ እኮ ነው እሱ ነገር።
የሆነ ሙሉ ለሙሉ በቃ ሳየው ገና ሲያማክሩኝ በቃ እስቲ ስንገናኝ እንደዚህ እናደርጋለን ማለት ነው የምለውና አይ እሱ ጥሩ ነገር ነው። እሱ ነገር እደግፈዋለሁ እኔ ምክንያቱም ስራው ኮፒ አግብ ታውጣ ሳይሆን የሆነ እየተጨመረበት ይመጣ ነገር ነው። ክሬቲቪቲ ምናምን እየጨመረ ይመጣልና እሱ ነገሩ በጣም አሪፍ ነው። እና ምን ነው አሁን ዋናው ነገር የመሰለ ነገር ይሄ ስራው በባህሪው የክሬቲቪቲ ጉዳይ ነው፣ የፈጠራ ነው። በየቀኑ አዲስ ነገር አብዴት የምታደርገው ነገር ነው። ቋሚ ስታይል የለውም እና እሱ ነገር ላይ ደግሞ ሁሌ አዲስ ፈጠራ የሚጠይቅ ነገር ነውና በዛ ልክ ራስክ ማዳበርም ያው ጊዜውም ስለሆነ ከሙያው ጋር ማብሮ የሚሄድ ስለሆነ ፋሽን ነው። ፋሽንና ስታይል የራሱ አለው ሁሌ አዲስ ነገር ፈጠራ ይጠይቃልና አንተም በዛ ልክ ይመስለኛል የፖሊቴር ላይ ያመጣው ነገር በጣም ቫይራል ነው። ስኬታማ ነው ተናግሯል ብዬ አስባለሁ እሱ ላይ። አዎ ትክክል። አይ አንድ ነገር ዝንባሌህን አንድ ነገር ላይ አድርጎ መስራት አሪፍ ነው። በአንድ ነገር መታወቅ አሪፍ ነው። ከዛ ውጪ ሁሉንም እኮ በዛ ስር ትሰራዋለህ። አሁን ለምሳሌ ፀጉር እኔ ንቅለ ተከላ ብቻ ነው የማልሰራው። ፀጉር ሆኖ ምንም የማላደርገው ነገር የለም። ቢታሰብስ እንዴ ነው ቀጣይ ሰራ? አዎ እንጂ ሌላው ነገር ቀላል ነው። ከዛ ውጪ ምንም። ከዛ ደግሞ ኮንፊደንስ በጣም አስፈላጊ ነው። በጣም ለምሳሌ አሁን ይሄ ራሴ እንትን ነው። ለምሳሌ አሁን 5 ሰው ፀጉር የሚሰራ 5 ሰው ቢጠራ ከዛ 5 ሰው ውስጥ ቢያንስ እንደዛ በትንሽ ቁጥራቸው አነስ ያለ ሰዎች ውስጥ እኔ ራሴን ለማስጠራት ምናምን ነው ጥረት የማደርገው። አሁን ላልጠራ እችላለሁ። ጥረት የማደርገው እንደዛ የሆነች አስተዋጽኦ ቢኖር እኮ የራሴ የሆነ ነገር ይዘህ ለምሳሌ እንትና ምን ላይ ይታወቃል እንትን የሆነ ቦታ ላይ መባል እንደዛ ቢሆን አሪፍ ነው። ከዛ ውጪ ሃምብል ሰው መሆን አሪፍ ነው። ያው እኛም አላማችንን ፕሮግራም ስንጀምረው እንደዚህ በቃ የራሳቸውን ዋጋ ከፍለው የሆነ ነገር ላይ ብራንድ የራሳቸውን ያደርጉ ሰዎች ላይ እንደዚህ ለጀማሪዎችም ለከፋቾችም ቢዝነስ ላይ ላሉ ሰዎችም ሀሳባችን በነፃ የምናሸራሽርበት መድረክ ነው ያዘጋጀነው። በዛው አጋጣሚ ሳልጠይቅ ነው መድረኩ እንዴት አየኸው? ሀሳቡን ራማ ፖድካስት እንዴት አየኸው? አሜዚንግ በጣም አሪፍ ነው። ቴንኪ በጣም ግን የጀመረ ሰሞን ተጋባዥ መሆን አልፈለኩም ነበረ። ያው ጓደኛዬ ስለሆነ ሁለተኛ ደግሞ ሶስተኛ ቀጣይ ላይ ደግሞ ሁለተኛው ብራንች ስከፍት አለማበረታታት ግዴታ ነው እንጂ እንትን ሰውም አይደለሁም የንግግር ሰው ምናምን አይደለሁም። ብራንች ስከፍት ሁለተኛ ግራጅ ትሆናለህ? አዎ በእርግጠኝነት። አብዛኛው ፀጉር ደግሞ ያው እንቀርጸዋለን በእርግጠኝነት። በነገራችን ላይ ፀጉር ቤት ስከፍት መጀመሪያ በጣም የጎዳኝ ነገር ኦቨር ኮንፊደንስ በጣም ኦቨር ኮንፊደንስ ነበረኝ። በጣም እሱ ነገር ዋጋ ያስከፍላል። ጥሩነትም አለው መጥፎነትም። ኮንፊደንስ ጥሩ ነው ግን የኔ በጣም ኦቨር ኮንፊደንስ ነበረ። አክቹሊ ሰርቻለሁ፣ ምንም የጎደለብኝ ነገር የለም። ግን ከዛ የተሻለ ማድረግ እችል ነበረ እና ሃምብል ሰው መሆን አሪፍ ነው በጣም። ኮንፊደንስ ጥሩ ነው ግን ኦቨር ኮንፊደንስ ዋጋ ያስከፍላል። አሪፍም አይደለም። አቅምን ማወቅ አሪፍ ነው። ከዛ ደግሞ ከአቅም በታች ለመኖር መሞከር አሪፍ ነው። ለምሳሌ አሁን እኔ ያለኝ አቅም አለ፣ ሰው ሲያይህ ግን አንተ ካለህ አቅም በታች ሆነህ ነው ለመታየት መሞከር ያለብህ። አቅምህን ማን ይወስድብሃል? እና ሃምብል ሰው መሆን አሪፍ ነው። እሱም ጥያቄ የለውም። የተሻለ ውጤት ያስመዘግባል። ትሁት ሰው መሆን አሪፍ ነው። ሳይለንት ነው ተሰራለ ይዘት ወጣ ላይ በትትና ቢሆን አሪፍ ነው። እንደው ይዘህም ባትወጣ አሪፍ ሰው መሆን እንደው ለራስ ነው ሰላም አለ። በጣም ያሳያል ይመስላል። በጣም ሃምብል ሰው መሆን አሪፍ እና መጀመሪያ ላይ እሱ ነገር ትንሽ ቻሌንጅ አድርጎኛል ያልኩ። አዎ በቃ ትሁት ሰው መሆን አለበት ማንም ሰው። አሁን ላይ እንደውም አንተ በከፈትክበት ሰዓት ላይ የነበረው እና አሁን ላይ ያለው ስራ ለመጀመር በጣም ብዙ እንትኖች አሉት፣ እንደ በፊቱ አይደለም። አሁን ላይ እንደውም በጣም አንተ ከከፈትክበት ሰዓት እና አሁን ካለው አንፃር የማርኬቱ የእቃው የቤት ኪራዩ የሰራተኛው ምናምንና እሱ ራሱን የቻለ በጣም ትልቅ ቻሌንጅ ነውና እንደውም ይዛን ሰዓት በመሆኑ ትንሽ አሪፍነት ማለት ብዬ አስባለሁ አይደል? መጀመሪያ ተካለበት አንፃር አሁን ላይ ቢሆን ትንሽ ነገሮች ትንሽ ከበድ ማለት ነው። በዛው ልክም ገሪም አለው እና ሶል እንትን ከስተመር የሚመርጠው ስታይል እና ካንተ ጋር የምትመርጠው ስታይል አሁን ለምሳሌ አንድ ከስተመር መጥቶ ከሱ ጋር የማይሄደውን ስራ ሊል ይችላል እና ያን ነገር እንዴት ነው አንተ አሳምነህ የምታስኬደውና የምትሰራቸው ወይስ እነሱ በፈለጉት መልኩ ነው የመስራት እንትን ያለው እንዴት ታየዋለህ እሱን ነገር? በፊት እንደዚህ ይቸገር ነበረ። አሁን እንደዚህ ለማድረግ ይሄ እንደዚህ ነው በማለት በፊት በጣም ያስቸግር ነበር። አሁን ግን ታማኝነት ስላገኘው እኔ አያስቸግረኝም። ለምሳሌ አሁን ይሄ እንደዚህ ነው ካልኳቸው የነሱ ይዘው የመጡትን ሀሳብ ቢሆን ይተውታል እና ታማኝነት ስላገኘው ይሄ ምንም ጥያቄ አያስቸግረኝም። አዎ መርጠህ ነው የምትሰራቸው ብዛት። አዎ እነሱም ደግሞ ስለሚያምኑን እኔም ደግሞ ከነሱን ከመስራቴ በፊት የሚያሳምን ስራ ስለሰራው እነሱም ያምኑኛል።
ያ ኖርማሊ ስለዚህ አይተው ስለይ አዎ እንደዚህ ነው ካልኳቸው ወዲያው ነው የሚቀበሉት። ከነሱ ዝም ብዬ የተወሰነ ሀሳብ ወስዳለሁ ነው እንጂ ብዙ ጊዜ እኔ ባልኩት ነው የምሰራቸው። በጣም ጥሩ። ያው እሱ ነው አንድ እንትን ፕሮፌሽኑ መርጠህ አሳመነ መስራት ነው ዋናው ነገሩና እሱን አንድ እና እንትንስ የምንድን ነበረ አሁን ሙያው ላይ እየገቡ ያሉ ልጆች አሉ፣ አዲስ ልጅ ምናምን። አንተ ያው በደንብ ሙያው ላይ ገብተሃል፣ ብዙ ነገሮች እንትን ብለሃል ምናምንና አሁን ላይ ያለውን እንዴት ታየዋለህ? አሁን ላይ የነበረውና የበፊቱ የፀጉር ቤት እንትኑ እንዴት ታየዋለህ? የሰራተኛው የከስተመሩ እንዲሁም በቃ የቤቶች መስፋፋት የሰራተኛ እንዴት ነው የምታየው? እሱን ነገር በምን ትገልጸዋለህ? የበፊቶቹ ሰራተኞች እውነት ለመናገር እንደው ለእንትን ሳይሆን ትክክለኛው ነው የምናገረው፣ ለእንትን ሳይሆን በጣም ሰነፎች ነው የነበሩት። ተፎካካሪም አልነበረም መሰለኝ የተወሰኑ ነበር የነበሩት። አይ ተፎካካሪ ቢኖራቸውም ግን እነሱ ራሳቸው አሮን ነው ብቻ እነሱ እንደዚህ ስላደረጉት ነው እኛ እየሰራን ያለ ነው። ግን ይመስለኛል ሰነፎች ነበሩ። አሁን እኮ አሁን ትንንሽ ልጆች የጀመሩ ልጆች ራሱ አሉ። በጣም አስደንጋጭ ስራ ነው የሚሰሩት። በጣም ብዙ ስጋት እስከሚሆኑ ድረስ በጣም ጎበዝ ልጆች ሞልተዋል። እና በጣም አሁን ትንንሽ ልጆች አሉ በጣም ጎበዝ ልጆች በጣም ማያቸው ሶሻል ሚዲያ ላይ ምናምን በጣም ማደንቃቸው እና የበፊቶቹ ትንሽ ብዙ ከነሱ የምወስደው ማደንቀውም ነገር የለኝም በግሌ። የአሁኖቹ ግን አፕሪሼት በጣም ድሮም እንትን ጊዜው ነው መሰለኝ እንደዚህ ሶሻል ሚዲያ ስላልነበረ በቃ የሆነ ሰው በሰው ነው በስራ የሚሰራው መሰለኝ። እንዳሁን ቲክታክ አልነበረ ምናምንና የሆነ የመታወቅ ዕድል አይኖርም ነበረ። አይኖርም። ፕላስ ደግሞ እንትንም ናቸው ይሄ አካፍለው የሚበሉ ሰዎችም አልነበሩ። ለምሳሌ ወንድ ባለሙያ በብዛት መቅጠር የተጀመረው እኮ አሁን ያኔ እነሱ በቃ ያችን ተገትረው ያችን ሲሰሩ ይውላሉ፣ ይዘዋት ይሄዳሉ ወደ ቤታቸው ብሯን እንጂ ሰራተኛ ቀጥረው ከዛ ለሰራተኛም ከፍለው እነሱም አትርፈው ምናምን እንዲሰፋ ያለ ነገር አልነበራቸውም። ሶሻል ሚዲያውን ባይኖር እነሱ ግን ያን ያህል ብቻ ምንም ከነሱ ወስደው ነገር የለም። አሁን ላይ ነው እየሰፋ የመጣው። አሁን በጣም አሪፍ ነው። አሜዚንግ በጣም ሰው ደግሞ በቃ እንደ ስራ ከያዘ ያወራው የማይቀደድም አይስቅም ይባላል። ስርስ ነው ስራው የሚሰራ ይባላል። ትንሽ መሳሳት ለቀቅ ማለት ይፈልጋል። ስራው ወዲያ አድርገህ የምትሰራው ስራ ነውና እኔ ሙዚቃ ከፍታለሁ። ልክ ገና ከበር ስመጣ ገና ከወደዛ ስመጣ ነው ስልኬን እየነካካው ሙዚቃ እያስተካከልኩ እመጣለሁ። ልክ እንደገባው ሙዚቃዋን ነው የምከፍተው። ከዛ ስራዬን ነው የምሰራው። ግን አሪፍ ነው የምሰራው። እንደዛ ነው። ከዛ ውጭ ምንም እንደው ከከስተመር ማረሳው ነገር ምን አለ? ማረሳው ነገር ወይ አስቸጋሪ የምትለው ከስተመር ወይ ደግሞ በጣም እንትን የምትለው ከስተመር እስኪ ምን አለ? በጣም እኔ እንጃ እውነት ለመናገር ያን ያህል እኔም አዝናኝ ሰው አይደለሁም። አልፎ አልፎ ነው መቀልደው ምናምን። አዝናኝ ሰው አይደለሁም። ግን ያው ዝምተኛ ፀጉር ሰሪ ነኝ ብዬ ነው ማስበው እኔ። ለምሳሌ አሁን የሚስቁ የሚጫወቱ ከዛ እዚህ ጋር ሆኖ እዛ ጋር የሚቀልድ ሰው ምናምን አይደለሁም። ስራ ላይ ብቻ እንደዚህ ለመስራት ምናምን ነው የምሞክረው። ከዛ የዘለለ ነገር ሀሳቡ ከዛ በቅጥር ያለው ነገር ይሄን ይመስላል። የተወሰነ ዓመታት ሰርተሃል ቆይተሃል እና የራስህን ለመጀመር ምን ያክል እንትን ነበረ ማለት ከስንት ጊዜ በኋላ የራስህን ጀመርክና እና ሀሳቡ እንዴት ነበር? መሬት ላይ ሲወርድስ ምን ቻርጆች ነበሩት የራስህን ለመጀመር? በነገራችን ላይ እኔ ፀጉር ቤት የከፈትኩት ተናድጄ ነው። ተናዶ መክፈት ይቻላል? ማርያምን የምሬን ነው። ከልቤ ነው የምነግርህ። እሺ ተናድጄ ነው ፀጉር ቤት የከፈትኩት። እሺ በቃ ተናድጄ ነው። በነበርኩበት ቦታ የሆነ ሰውዬ አናዶኝ፣ ከዛ በጣም አበሳጨኝ። ከዛ ሂጅ የተወሰነ ዕቃ ገዝቼ ነው የከፈትኩት። ምንም ሀሳቡ ምናምን አልነበረም። በቃ ድንገተኛ የመጣ ነገር ነው። ድንገት ነው የመጣው። ከዛ በሳምንት ውስጥ አድርጌዋለሁ። ሰውዬው የሆነ ሰውዬ ነበረ፣ በጣም አበሳጨኝ። በሳምንት ውስጥ እቃውን ፈልጌ፣ በሳምንት ውስጥ ቤቱን ፈልጌ እዛው ሳምንት ውስጥ ነው የጨረስኩት። በጣም ጥሩ። እና ተቀጥረህ የምትሰራበት ከነበረበት ጊዜና የራስህን ከፍተህ ከነበረው አንጻር እንዴት ነበር? ቻሌንጆች ምንም ቻሌንጆች ገጠሙ? እና የድሮ ከስተመሮችህ ሲመጡ ነበር ወይ መጀመሪያ ላይ የነበርክበት እንዴት ነበር? ቻሌንጁ እንዴት ነበር የሚመስለው? ያን ያህል ቻሌንጅ አልነበረውም። ግን ምንድን ነው እዛኛው ሌላ ቦታ እየሰራው የነበረ ከስተመር እኔ ሲጀምር በሶሻል ሚዲያ ነው የምሰራው። ቲክቶክ ላይ ምናምን ነው የምሰራው። እንደዚህ ያን ያህል የሰፈር ከስተመር ከሌት ትመጣለች ከሌት ሄዳለች ብዬ አይደለም።
ብዙ ጊዜ ወይ ፕሮግራም ያለው ወይ ምናምን ነው እንጂ እንዲህ ያን ያህል የሰፈር ሰውም ብዙ ጊዜ እኔ ጋር አይመጣም። በሶሻል ሚዲያ ነው የምንሰራው። ከነበርኩበት ቦታ የነበሩ ሰዎች ይመጣሉ። በእርግጥ ግን ያን ያህል የሰፈር ሰውም ሰራ አይደለም ብዙ ጊዜ ያደረገ ነገር ብዙ ያናጣ የለም። ከዛ ደግሞ የሶሻል ሚዲያ አጠናክሬ ሰራ ስለነበረ በጣም ሰፖርት አድርጎኛል። እሱ ትንሽ አግዞኛል። እሱ ነገር አሪፍ ነው። ምክንያቱም ያው የሚሊዮን ስለሆነ ጊዜው አሪፍ ነገር ነው። በጣም እንደዛ ነበረ። አሜዚንግ በጣም ጥሩ። እና ምንድነው ሲጀምሩ የፈተነው ነገር ምን ነበረ? በሰራተኛ በከስተመር ወይስ ምናምን እንደው ፈታኝ የምትለው ነገር? ሰራተኛ ሰራተኛ መጀመሪያ ሲጀምር ሰራተኛ ጎበዝ ማግኘት በጣም ከባድ ነበረ። ፀጉር ቤት ትልቁ ነገር ሰራተኛ ይመስለኛል። በጣም ማለት የስራው አንዱ አካል ወሳኙ ነገር ነው። እሱ ሰራተኛ ወሳኝ ነገር ነው። በጣም ሰራተኛ በጣም ተቸግሬ ነበር። ደግሞ አዲስ ቤት ሰራተኛ መግባት አይፈልግም። እሱ ነገር ትንሽ እሱ በጣም አዛ ነበረ። አዲስ ቤት ታውቃለህ፣ ሰራተኛ መግባት አይፈልግም ምናምን እንደዚህ ብቻ ያልተደራጀ ቦታ ላይ ብዙ ሰራተኛ መግባት ስለማይፈልግ እሱ ነገር ትንሽ አሰልቺ ነበረ። ግን ብዙም ጊዜ አልወሰደብኝም። ወዲያውኑ አስተካከልኩት። ጥሩ ነው። ያንተ ባለሙያ ስለነበርክ መስመሩ ስለነበረ ደግሞ ማውቃቸው ልጆችም ነበሩ እንደዚህ ሰራተኞች ከኔ ጋር መስራት የሚፈልጉ ምናምን ነበሩ። እነሱን ሰብሰብ አድርጌ በቃ የሚከብደው ስራው ይመስለኛል ሙያው ሳይኖራቸው ከፍተው የራሳቸውን ቢዝነስ እንደዚህ ቀጥሮ ለማሰራት የሚመጡ ሰዎች ላይ ይመስለኛል ትንሽ የማኔጅመንት ችግር ስለሚኖር እሱ ላይ ትንሽ ሰራተኛ የሚከብድ ነገር አለው መሰለኝ። እና ማለት የፈለኩት እንዴት መሰለ ሙያው ሳይኖራቸው ከፍተው በሰራተኛ ምናምን ማስተዳደር የሚፈልጉ ሰዎች አሉና እነሱ ላይ መሰለኝ ትንሽ ቻሌንጅ የሚኖረው ስራው አይደል እንጂ ባለሙያው ነው ሲጀምረው ታዋቂነትም ስለሚኖር ከስተማርም ስለሚኖር ነገሮች ብዙ አይከብዱም አይደል? እና አዲስ ላይ የሚመጣ ሰው ነው ትንሽ ቻሌንጅ የሚኖረው ስራው ነው። አዲስ ላይ የሚመጣው ሰው ምን መጥተው ነገር አለ አሁን ላይ ትንሽ ብዙ ነገሮች አሉ። አዲስ እየከፈቱ የሚዘጉ ሰዎች ምናምን አሪፍ ነገሮች አሉና ከዛ ጋር የሆነ ነገሮችን ሀሳብ ምን አለ በሱ ዙሪያ? ባለሙያ ከሆኑ ቢከፍቱም ምንም ችግር የለውም፣ ጥሩ ነው። ባለሙያ ከሆነ ብዙ ቻሌንጅ አይቶ ስለሚሆን ቢከፍትም ጥሩ ነው፣ ቢዘጋም ጥሩ ነው። ኤክስፒሪየንስ ይሆናል፣ ሰው ምንም ችግር የለውም። እንደዚህ ባለሀብት ሆኖ ለሚከፍት ሰው ግን ትንሽ አስቸጋሪ ነው። ሲጀመር አሁን ትልቅ ኢንቨስትመንት እኮ ነው ፀጉር ቤት። በጣም ትልቅ ራስን የቻለ እንትን ነው። በጣም ትልቅ ኢንቨስትመንት ነው። ፕላስ ደግሞ ይመስለኛል ሰው እውቀት የሚጠይቅ ነገርም አይመስለውም ይመስለኛል። በጣም አዛ ነገር እኮ ነው። ምንም በጣም ከባድ ነገር ነው። ዝም ብሎ የሚከፈት ነው ይመስላቸው። ከዛ የሆነ ጥፍር የሚሰፉ ምናምን ሰብሰብ አድርገው ምናምን፣ ግን ብዙ ጊዜ ኪሳራ ነው የሚያስተናግዱ። ምን መሰለህ የሚያስበው አሁን የሆነ ሰው የሚያስቡት ቢዝነሱን የሆነ ቦታ ሄደው ሲሰሩ የሚከፈለውን ብር እነሱ የሚከፍሉትን ብር ያስባሉ። ፕላስ ሰራተኞችም የሆነ ቦታ ወጥተው የሚሰራውን ከስተመር ያስቡና ልክ እነሱ የሚያን ስራ ከፍተው ስኬታማ የሚሆኑ ይመስላቸዋል። እና እሱ ነገር ደግሞ ራሱን የቻለ በጣም ትልቅ ስህተት ነው። ምክንያቱም የሆነ ቦታ ያየኸው ብቻ አንተም እንደዛ ትሆናለህ ማለት መቻል። አሁን የሆነች ከስተመር ስትሰራ መታ አንተ ጋር ከፍላ የምትሄዱን አስባ ሌላ 3 ሰው ብሰራ ብላ የሚከፍተው ቢዝነስ አይደለም። ሰራተኛም ልክ አሁን የሆነ ነገር ሲሆን ቤት መቀየሩ እንደ መፍትሄ አድርገውት ምናምን አለ። አሁን ላይ በጣም የሚጠራው ብርና የሚከፈለው ነገር የሆነ ኑሮ የራሱ የሆነ እንትን አለው። የሆነ የራሱ የሚጨምረው ነገር አለው። ኑሮ እንደ ድሮ አይደለም፣ ኑሮ ነገር ጨምሯል ምናምን ፕላስ አለና ያን ነገር እንዴት ያወላ አሁን ማለት ሳይገባቸው የሚገቡበት ቢዝነስ እንደ ሀሳብ አንተ ማለት ብዙ ኤክስፔሪንስ አለ። በቅጥር ብዙ አመት ሰርተሃል፣ የራስህን ከፍታ አይተዋልና ልዩነቱን ታውቀዋለህና ሙያ ሳይኖራቸው ዝም ብለው እንደዚህ ገንዘብ የሚሰራበት መስሏቸው የሚገቡ ሰዎች አሉና ለእነሱ መክረው ምንድነው ይክፈቱ፣ ጥሩ ነው። ከዛ ግን እኔ እንጃ ማታውቀው ቢዝነስ ላይ ዝም ብሎ አይገባም። ቢያንስ ከሚሰራው ስራ የተወሰነ 2-3 ነገር እንኳን አንተ የምታውቀው መኖር አለበት፣ ልትሸፍነው የምትችለው ማለት ነው። የሆነ ነገር መኖር አለበት። ከዛ ውጪ አሁን ከሌ ወጣ ተብሎ ቤት የሚናገር ከሌ ገባ ተብሎ ቤት የሚደሰት ከሆነ እሱ ትንሽ አስቸጋሪ ነው። የሰራተኛ መግባትም መውጣትም ለምሳሌ አሁን እኔን አሁን ብትጠይቀኝ የሰራተኛ መግባትም መውጣትም ምንም አያስጨንቀኝም። በእርግጠኝነት ነገር አንዷ ሰራተኛ ብትወጣ 2-3 አሉ የሷን ስራ የሚሰሩ፣ ምንም ይፈጠር ታሪክ የለም። ያቺኛዋ ብትመጣ ከዛ እነዚህኞቹ ስላሉ የለመዱት ልጆች ስላሉ ምንም ይፈጠር ነገር አስቸጋሪ ነገር የለም። ከዛ ውጪ ሙያው ኑሯቸው ቢከፍቱ አሪፍ ነው። ከዛ ውጪ ሌላ ምን አለ? የሚከፍሉትን ብር ያሉ ላልከው ግን ትክክል ነህ። በቃ የሆነ እንትን ይላሉ። በቃ እንደዚህማ ከሆነ ምናምን ይላሉ። ለምሳሌ እኔ አሁን ዛሬ ያገኘሁት ነገር እኮ እኔ ወደ ኋላ ብትሄድ እኮ ብዙ አመት ፋይት አድርገናል እኮ ብዙ አመት። ያንተ ራሱ አሁን ዛሬ እዚህ ጋር ብትቀመጥም
የራሱ የሆነ ያለፈበት ቻሌንጅ አለው እንዴ ታውቀዋለህ እንጂ በደንብ በጣም አዛ ነገር አለው እና ያሳለፍነው ነገር ሰብሰብ ብሎ ነው የሆነ ነገር የሚሆነን አሁን እንጂ ከመሬት ተነስቶ መክፈስ ስለተቻለ ብቻ አይደለም። ያው ይሄን ጥያቄ ያነሳሁት ምንድን ነው እንደ ሀሳብ ያለፍክበት ነገር ስላለ የመክፈቱን ጉዳይ ምናምን ያው ከሁሉም ነገር ካለፍክበት ነገር ሲሆን የሆነ የምትሰጠው ነገር አለና ከዛ አንግል ያነሳሁት አሁን የእንትኖቹን ጥሩ ገለጻ አድርገዋል። በጣም ጥሩ እንደነበር የነበረው